የተለያዩ ሰላም ውድና ተከበራችሁ ቻናል ቤተሰቦች እንዴት አላችሁ? ሁሉ ሰላም። ዛሬም የማሳያችሁ በቴሌ ብር ገብተን እንዴት ከንግድ ባንክ በቴሌ ብር አማካኝነት ብድር እንደምንወስድ ነው። ሂደቱን ፕሮሰሱን ስቴፕ ባይ ስቴፕ የማሳያችሁ ይሆናል ማለት ነው። እንደዚህ ስንገባ የራሳችን ምስጢር ቁጥር እንድናስገባ ይጠይቃል። እና የራስን ምስጢር ቁጥር አስገባው። በአፕሊኬሽኑ ገፍታችሁ እንደዚህ መግባት ትችላላችሁ ማለት ነው። እናንተም አፕሊኬሽኑን አወርዳችሁ መጠቀም ትችላላችሁ፣ መበደር ትችላላችሁ። እሺ እንደዚህ ስንገባ የቴሌ ብር የመጀመሪያ ገጹ ይህንን ይመስላል ማለት ነው። የመጀመሪያ ገጹ ይህንን ይመስላል። እንደዚህ ስትገቡ ከስር ሁለት ፋይናንሻል ሰርቪስ ዊዝ ዳሽን ባንክ እና ፋይናንሻል ሰርቪስ ዊዝ ንግድ ባንክ የሚል ሲቢ የሚል አለ። ከነዚህ ሁለቱን ትመርጣላችሁ ማለት ነው። ለማሳየት ያክል ከዚህ በፊት ከፋይናንሻል ሰርቪስ ዊዝ ዳሽን ባንክ ከምለው እዚች ጋር ለማሳየት ያክል ማክሲማም መላ ሊሚት 914 ብር ነው የተፈቀደልኝ። ከዛን አቫላብል ሊሚት 50 ሳንት ነው መቀረው 914ን ተበድሬያለሁ ማለት ነው። እኔ ብዙም አልጠቀምም። ይኸው ብድሩን ላሳያችሁ። ማንዝል የሚከፍለውን እዚች ጋር ከስር 956 ብር ከ04 ሳንቲ ሪፋይ አረጋለሁ ማለት ነው፣ መልሳለሁ ማለት ነው። እሺ አሁን ዛሬ ማሳያችሁ ግን በንግድ ባንክ እንዴት እንበደረዋለን የሚለውን አሳያችኋለሁ ማለት ነው። እዚች ጋር ፋይናንሻል ሰርቪስ ዊዝ ሲቢ የሚል አለ። እሱን ክሊክ አድርገን እንገባዋለን ማለት ነው። እሱን ክሊክ አድርገን ስንገባ እንደዚህ ያመጣልናል። ማክሲማም እንደ ራስ ሊሚት ስንት ነው ተፈቀደልኝ? 1000 ብር ተፈቅዶልኛል። እሺ አቫላብል እንደ ራስ ሊሚት 1000 ብር ምንም አልተጠቀምኩም ማለት ነው። ይሄንን ደግሞ ተበድሬ እንዴት እንደምንበደርና እንዴት እንበደረዋለን የሚለውን ስቴፕ ባይ ስቴፕ የማሳያችሁ ይሆናል። ይህንን ስቴፑን በደንብ በጥሞና እንከታተለዋለን ማለት ነው። እዚች ጋር ውድና ተከበራችሁ የቻናል ቤተሰቦች እዚች ጋር የ10 ቀን ሊሚት አለ። የ10 ቀን ብድር እሱን አፕላይ የሚለውን ነክተን ስንገባ ምን ያክል በአንድ ማለት በ10 ቀን ብድር ሊሚት የተፈቀደልን ያሳያል ማለት ነው። እዚች ጋር ከላይ ኢንተር አማውንት ከምትል በታች በኩል 300 ብር የኢትዮጵያ ብር ተፈቅዶልናል ማለት ነው። 300 ብር በ10 ቀን የሚመለስ ብድር ማለት ነው። ከዛን ወደ ታች ወረድ ስንል ከ10 ቀን ወደ ታች ስንገባ የ25 ቀን ብድር አለ። ይሄንን ደግሞ የ25 ቀን ብድር አፕላይ ስናደርግ በ25 ቀን የሚመለስ ስንት ተፈቅዶልናል? ስንት ተፈቀደልን ማለት ነው። እዚች ጋር ከስር እንደምታያችሁ 700 ብር ተፈቅዶልናል ማለት ነው። ይሄንን ሁሉንም መውሰድ ይችላሉ። 700 ብር እዚች ጋር አማውንቱን አስገብቼ በቀንም በ25 ቀንም መቀበል እችላለሁ ማለት ነው። አሁንም ደግሞ በሶስተኛ ደረጃ ወደ ታች ወረድ ስንል የ60 ቀን አለ። ይሄ ብድር በጣም ሃይ ነው። የ3 ወር ስለሆነ ማለት የ2 ወር ስለሆነ ወለዱ በጣም ሃይ ነው። እዚህ ጋር ገብቼ ላሳያችሁ። አሁን 1000 ብሩን ቢወስድና ስንት ብር እንደሚመልስ ይኸው የ60 ቀን በ2 ወር የሚመለስ 1000 ብር መቀበል እችላለሁ ማለት ነው። 1000 ብር መቀበል እችላለሁ። ይሄንን 1000 ብር ስንበደር በ2 ወር የሚመለስ ወለዱ ስንት እንደሆነ ብቻ ላሳያችሁ። እዚች ጋር
ችን ክሬዲት አማውንት እናስገባዋለን። 1000 ነው የተፈቀደልኝ 1000 ያስገባው። ከዛን ወደ ታች ወረድ ስንል እዚች ጋር ቢው የምትላለች ቢው የምትለዋን እንነካታለን ማለት ነው። ቢው የሚለውን ነክተን ስንገባ ዲው ዴቱን እዚህ ጋር ያሳይልናል ማለት ነው። ዲው ዴት የመክፈያ ቀኑ ይሄንን በዚህ ቀን በዚህ ዓመተ ምህረት በዚህ ወር እከፍላለሁ ማለት ነው። ከዛን በዚህ ወር ሲከፍል በ1000 ብር ላይ ስንት ብር ወለድ እንዳለ ማየት ትችላላችሁ እዚች ጋር ማለት ነው። 1545 ብር ነው የኢትዮጵያ ብር የሚከፍለው በሁለት ወር። አስባችኋል? ይሄንን ያክል በ1000 ብር ላይ ኦልሞስት 550 ብር ማለት ነው በሁለት ወር። እና ይሄ በጣም ዲስአድቫንቴጅ ነው ማለት ነው። ከዛን ምን እናደርገዋለን? እዚህ ጋር ይህንን 1000 ብር እናንተን ለማሳየት ብቻ እኔ ልውሰድና እሺ ያንን ብር ለመውሰድ ስቴፑን ኦልሞስት መተናል ማለት ነው። ስቴፑን ለመጨረስ እዚህ ከስር ኮንፈርም የሚል አለ። ኮንፈርም እናደርገዋለን ማለት ነው። ኮንፈርም የሚለውን እነካዋለን ማለት ነው። ኮንፈርም እለዋለሁ። ስቴፑ የመጨረሻ ስቴፕ ላይ ደርሰናል። ምን እናደርገዋለን? ኮንፈርም እንድናደርግ የራሳችን ምስጢር ቁጥር ይጠይቀናል ማለት ነው። የራሳችን ባለ 6 ዲጂት ምስጢር ቁጥር እናስገባዋለን ማለት ነው። ይህንን ምስጢር ቁጥር እኔ ያስገባው ሶሪ አሁን ፕሮሰስ አድርጓል ማለት ነው። እዚች ጋር አሁን እንደምታያችሁ ሜሴጅ ይገባልኛል። አንዳንዴ ሲስተም እንትን ሲያደርግ ነው እንደዛ ምለው። ኦልሞስት ወስዷል የሲስተም ችግር ይሆናል ብዬ አስባለሁ። እንደዚህ እየገባችሁ መበደር ትችላላችሁ ማለት ነው። በጣም ይጠቅመናል ማለት ነው። በጣም ይጠቅመናል። እኔ ብዙም ቴሌብር ስለማልጠቀም ነው እንደዚህ ብድሩ እንትን ያለው። በጣም ሎው የሆነው በጣም ለሚጠቀሙ ሰዎች በጣም ይሰጣል። እስከ 20 ሺህ ብር እንደዛ ያክል ይሰጣል ማለት ነው። እንደዚሁ እየገባችሁ ስቴፑን ተከትላችሁ መበደር ትችላላችሁ ማለት ነው። በጣም ጠቃሚና ወሳኝ ቁም ነገር አዘል የሆነ መረጃ ስለሆነ እንደዚህ ሌሎችንም መረጃዎች ስለማሳያችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ይህንን ቪዲዮ ላይክ አድርጉ። ላይክ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ። ቻው ቻው።